ቤት ገዝቻለሁ። በጣም ነው ደስ ያለኝ። እዩት እንዴት እንደሚያምር። ወይኔ በጣም ነው የሚያምረው። እኔ በጣም ነው ደስተኛ የሆንኩት። ኤኒዌይስ ምን ልላችሁ መሰላችሁ፣ እኔ ይሄንን ቤት ራሱ ትንሽ ይከብደኛል። ምክንያቱም 290 ካሬ ነው፣ ካሽ ነው የሚከፈለው። እኔ ለዚህኛው እንዳልኳችሁ ትንሽ ከበድ ስለሚለኝ በድጋሚ እየተገነቡ ደግሞ ቦሌ መድኃኔዓለም ላይ ሾላ ገበያና ቦሌ አትላስ ላይ እነዚህ ቤቶች ራሳቸው አሉ። የሚገርማችሁ ቦሌ 24 ላይ ነበረ። ነገር ግን ቤት ሙሉ ለሙሉ አልቆ ሱቅ ብቻ ነው የቀረው። በዛ ላይ ደግሞ ገና ግንባታ ከተጀመረ በ11 ወር ውስጥ ብቻ ኦልሞስት ሙሉ ለሙሉ አልቆ አሁን ለነዋሪዎች ሊረከብ ዝግጅት ላይ ያለ ሳይት አለ። የቦሌ መድኃኔዓለሙ ደግሞ በ8 ወር የግንባታ ጊዜ ውስጥ የተናጠል ካርታ ያወጣለት ነው። ስለዚህ ቦሌ መድኃኔዓለም ላይ የምትፈልጉ ሰዎች ባለ 1 መኝታ የለንም፣ ባለ 2፣ ባለ 3 እና ባለ 4 መኝታ ቤቶችን ብቻ 50% ቅድመ ክፍያ ከፍላችሁ የተናጠል ካርታ ያለው ቤትም ሱቅም መግዛት ትችላላችሁ። ሱቅ ስላችሁ ለቢሮም ለማከራየትም ለምትፈልጉት መሆን የሚችል ማለት ነው። ሌላኛው ቦሌ አትላስ ሳይታችን ደግሞ ባለ 1 እና ባለ 2 ሸጠን ጨርሰናል። ባለ 3 መኝታ ቤቶች ብቻ ይቀሩናል። በፍሎር 4 ቤት ልክ እንደዚህ በፉል ፊኒሽ ጥንቅቅ ብሎ የሚረከብ ነው። እሱ ላይ ደግሞ 25% ቅድመ ክፍያ ከፍላችሁ ባለ 3ቶቹን ብቻ መግዛት ትችላላችሁ ማለት ነው። ምንም አይነት የንግድ ሱቅ የሌለው መኖሪያ ቤት ብቻ የሆነ ሳይት ነው። ያለበለዚያ ደግሞ መገናኛ ወይም ደግሞ ሾላ ገበያ ላይ ደግሞ ሳይት አለን። ሶስተኛውን ሳይት የምትፈልጉ ከሆነ ደግሞ በ25% ቅድመ ክፍያ የንግድ ሱቆቹንም ቤቶቹንም መግዛት ትችላላችሁ። ባለ 1 መኝታ አሁንም የለንም። ባለ 2 እና ባለ 3 መኝታ ቤቶችን ብቻ ነው እየሸጥን ያለነው። ስለዚህ እነዚህን ሁሉ ለማግኘት እኔ ጋር መደወል ይጠበቅባችኋል። ደውሉልኝ።